ወላጆች ማድረግ አለባቸው ዋና ነገር ነው የምለውን ነገር መናገር ፈልጋለሁ። ይሄንን ነገር ስናገር ልብ ልትሉ የሚገባው ነገር ምን እንደሆነ ታውቃላችሁ? አንደኛ በተማሪ በልጆቻችሁና በወላጆች በትምህርት ቤት መካከል ላለፉት 27 ዓመታት ሰርቻለሁ። በጣም ብዙ ሺህ የሚባሉ ወላጆችን አግኝቻለሁ። በጣም ብዙ ሺህ። እንዲሁም ደግሞ የኔ ትምህርት ዝግጅት እዚሁ ኤጁኬሽን ላይ ነው፣ ትምህርት ላይ ነው። እንዲሁም ደግሞ በዓለማችን ላይ አሉ የምላቸውን በዚህ ልጅ አስተዳደግ በሚል መጽሐፍ ላይ እንደው ደህና የሚባሉትን ለማንበብ ሙከራ አድርጌያለሁ። ግን መጨረሻ ላይ ዋና ነገር ነው ብዬ ማስበው የሚባለው ትክክል ነው ብዬ ማምነውን አንድ ነገር እንድታደርጉ ፈልጋለሁ። እሱም ከባድ ጥያቄ ብየዋለሁ። ታይትሉን ከባድ ጥያቄ ነው ዛሬ የምጠይቃችሁ። መልሱም ደግሞ የዚህ ጥያቄ መልስ ምንድነው ብላችሁ ልጠይቁ ትችላላችሁ። የዚህ ጥያቄ መልስ አንድና አንድ ነው። በምሳሌ ማሳደግ። ከባድ ጥያቄ ሰብታይትሉ በምሳሌ ማሳደግ ነው። ልጆችን በምሳሌ ማሳደግ የሚለው በጣም ከባድ ነው፣ ግን መሆን አለበት። ልጆች ላይ ሳይሆን የምንሰራው ወላጆች በደንብ ስሙኝ፣ እኛ ላይ ነው የምንሰራው። እኔ 3 ልጆች አሉኝ። ልጆቼን ለማሳደግ መጀመሪያ እነሱ ላይ ሳይሆን ራሴ ላይ መስራት አለብኝ። ብዙዎቻችን ልጆቻችን ላይ ለመስራት እንፈልጋለን፣ እኛ ላይ ግን አንሰራም። ለምን እኛ ላይ መስራት አስፈለገ ለሚለው ልጆች በምድር ላይ የሚከታተሉትና ሞዴል የሚያደርጉት ሁል ጊዜ የሚያዩት ሁል ጊዜ ለነሱ ዋና የሆነ ነገር እናንተ ናችሁ። አባት እናት ናቸው። እናንተ የምታደርጉትን ማንኛውም ልጅ መድገም ነው የሚፈልገው። ከዛም በኋላ ነው ሌላውን ማየት፣ መምህሩን ማየት የሚችለው፣ ትምህርት ቤቱን ማየት የሚችለው። ስለዚህ ቤት ውስጥ አብዛኛውን ጊዜ ከኛ ጋር ነው የሚያሳልፉት። የሚያዩት ሰው ዋና ብለው የሚያዩት ሰው እናንተ ናችሁ። ፈጣሪም ደግሞ ሲፈጥረን ምናሳድጋቸው የመጀመሪያ ኃላፊነት ያለብን እኛ ነው። ግን እኛ እንዴት እናሳድጋቸው? አብዛኞቻችን በቁጣ ነገሮችን በመንገር በማስረዳት በተለያየ ነገር ለማሳደግ እንሞክራለን። በጣም ጥሩ ነው። ለማስመከርም እንሞክራለን። በጣም ጥሩ ነው። ግን ዋናው እሱ አይደለም። ዋናው በምሳሌ በመኖር ነው። እንዴት? አትሳደብ ብላችሁ የስድብን መጥፎነት ከመናገራችን በፊት እኔ እሳደባለሁ ወይ ብላችሁ መጠየቅ አለባችሁ። እዚህ ጋር ልጅን አትሳደብ ብለ እዛው ጋር ደግሞ ጎረቤት የምትሳደቡ ከሆነ ልጁ ይደግመዋል። እየሰማችሁ ነው አይደለ? እዛው ጋር ልጄ አትጣላ ብላችሁ በቀን 3 በሳምንት 5 የምትጣሉ ከሆነ ልጁ ያንን አይሰማውም። የሚከተለው የእናንተን ጠለው። ልጆች ፊት የምናማውን ልጆቹ በተሻለ በዘመነ መልኩ በተሻለ መልኩ ያንን ይተውኑታል። ስለዚህ መጀመሪያ እነሱ ጋር ያንን ከማድረጋችን በፊት እኔ አደርገዋለሁ ወይስ አላደርገውም ብለን መጠየቅ አለብን። ስለዚህ ለሁላችሁ የማቀርበው ጥያቄ ነው። ብዙዎቻችሁ ለምሳሌ ስልክ ላይ ልጆች እንዳያሳልፉ ትፈልጋላችሁ። ልጆች እቤት ውስጥ እንዲያነቡ ትፈልጋላችሁ። እናንተ ታደርጋላችሁ? አንዳንዶቻችሁ ይሄንን ጥያቄ ስጠይቅ እኔ አልተማርኩም መሀይም ነኝ ምን እያወራ ነው ሚስተር ሽመክል ልትሉ ትችላላችሁ። በዓለም ላይ ትላልቅ የሚባሉ ሰዎችን የፈጠሩት ወላጆች ናቸው። ዶክተር ቤን ካርሰን የሚባል በጣም ቤንን የፈጠረች ኒውሮ ሰርጅን ነው። ከዚህ በፊት አንስቼው እንደሆነ አላውቅም። ለሶስቱም የአሜሪካ ፕሬዝዳንት አድቫይዘር ነው፣ ሜዲካል አድቫይዘር ነው።
ሲናገር መጽሐፎቹ ላይ ጊፍትድ ሃንድ የሚለው መጽሐፉ ላይ ሲናገር እኔ እዚህ ለመድረሴ ዋናውን ድርሻ የምትይዘው እናቴ ናት። አልተማረችም። አይ ቲንክ ከ8ኛ ክፍል ያቆመች ናት። ግን ምን አደረገችኝ አለ እቤት ስትገባ ለሷም ለኔም መጽሐፍ ይዛ ትገባለች፣ ታነባለች። እኔም ወንድሜም እንድናነበት አደርጋለች። ሳላቀው ከመጽሐፍ ጋር በፍቅር ወደኩኝ። አሁን በጣም ስፔሻሊስት ሆኖ ወደ ኋላ ሳይው ለካስ እናቱ ያልተማረች ግን በኑሮ እሱን የለወጠች ታላቅ እናት ነበረች። ዛሬም እናቶች ልጆቻችሁ መለወጥ ከፈለጋችሁ አንብብ ከማለታችሁ በፊት የሆነ ነገር ይዛችሁ እቤት ውስጥ ቁጭ በሉ፣ ማንበብ ይጀምራሉ። ልጆቻችሁ በሃይማኖት የታነጹ ከፈለጋችሁ እናንተ መጀመሪያ ቤተ ክርስቲያን ሄዳችሁ አሳዩአቸው። ሰውን መውደድ ፍቅር መስጠት እንዲችሉ ከፈለጋችሁ እናንተ ፍቅር መስጠት አለባችሁ። ሌላ አንድ ትልቅ ሰው ማነሳላችሁ ጆን ሲ ማክስዌል ይባላል። በዓለማችን በአሁኑ ሰዓት በሊደርሺፕ ወይንም በስነ አመራር ኤክስፐርት የተባለ ከ90 መጽሐፍ በላይ እየጻፈ ነው። የኔ ትልቁ ተጽዕኖ ፈጣሪ እዚህ ጋር እንዲህ ልሆን አባቴ ነው አለ። የ7ኛ ክፍል ተማሪ ሆኜ ማንስ ሰርች ፎር ሚኒንግ የሚል ቪክቶር ፍራንክሊን መጽሐፍ ገዝቶ ሰጠኝ አለ። አነበበውና አባቴ የቤተ ክርስቲያን አገልጋይ ነው፣ ሌላ ምንም የለውም አለ። በየዓመቱ ግን ብዙ መጽሐፍ ይሰጠኛል። እሱ ያነባል፣ ቀጥሎ ለኔ ይሰጠኛል። እሱ ያነባል፣ ለኔ ይሰጠኛል። በዛም ምክንያት ዛሬ ለዓለማችን እረፍት የሆኑ መጽሐፎችን የጻፈው ጆን ሲ ማክስዌል የአባቱ ውጤት ነው። ልቋጨው ወላጆች ብዙ ጥረት አይደለም፣ ከልጆቻችሁ ላይ የተለያዩ ችግሮችን ከማንሳታችን በፊት እኔም ወላጅ ነኝ፣ ወደ ውስጥ ራሴ ማየት አለብኝ። ከነሱ ስንጠር ከመልቀማችን በፊት ግንድ የሚያክል ነገር እኛ ውስጥ አለ። በመኖር ባለመሳደብ፣ በማንበብ፣ ቤት ውስጥ በመገኘት፣ በትህትና በማውራት፣ ሰውን በማክበር እኛ እናሳያቸው። ያንን ልጆች ይከተላሉ። አንድ ምሳሌ ተናግሬ ልጨርስ። በጣም ደስ የሚለኝ ተናግሬው እንደሆነ አላቅም፣ የማህተመ ጋንዲን አንድ ምሳሌ ተናግሬ ልጨርስ። ጋንዲ አንድ ሴት አንድ ጊዜ መጣችና ልጇን ይዛ፣ ማህተመ ጋንዲ ማለት የህንድ ጠቅላይ ሚኒስትር ዋናው የነበረ ነው። እነሱ እንደውም ያመልኩታል፣ ምክንያቱም ከእንግሊዝ ነፃ እንዲወጡ ትልቁን ትግል የታገለ ነው። ጋንዲ ማለት እንደ አምላክ የሚታይ ነው ህንድ ውስጥ። ስለዚህ እሱ የሚናገረው ነገር በሙሉ ይሰማል። እናትየው ልጇን ስኳር አትቃም ብላ ብትለው በፍጹም ልጁ ሊያቆም አልቻለም። ስለዚህ ጋንዲ ጋር ይዤው ልሂድ አለች። ለጋንዲ የሚቀርብ ቤተሰብ ነበረ። ማህተመ ጋንዲ ጋር ይዛው ሄደች። ይዛው ከሄደች በኋላ ጋንዲን እስቲ ይሄ ልጅ አስቸገረኝ፣ ተመከረ፣ ተገረፈ፣ ሊያቆም አልቻለም ስኳር መቃሙን፣ እባክህ ንገረው ጋንዲ አለችው። ጋንዲ ማየና እሺ የዛሬ 2 ሳምንት ይዘሽው ነው ያላት። እሺ ብላ ይዛው ሄደች። ከዛ ከ2 ሳምንት በኋላ መጣች። እሷ የጠበቀችው ዝርዝር መጽሐፍ ይዞ ለልጄ ይሰጣል፣ ወይንም የተለያዩ መርሆችን ይነግራል፣ ወይ ይጸልይለታል፣ ወይ የሆነ ነገር መካሪዎችን አስቀምጦ ይጠብቃል ብላ ጠብቃ መጣች። ስትመጣ ይሄ ሁሉ ነገር የለም። ይሄ ሁሉ ነገር ምንም የለም። ጋንዲ ጋር ይዘው መጣችና ይሄው ልጁ አለችው። ጋንዲ አየውና እንኳን መጣችሁ፣ አንተ ልጅ ስኳር ጥሩ አይደለም አትቃም አለው። ከዛ እናትየው ደነገጠች። በቃ ይሄው ነው አለችው። አዎ ይሄው ነው። ታዲያ ይሄንን ለመናገር ለምን 2 ሳምንት ጠበቅ አለችው። መልሱ በጣም ግልጽ ነበር። የዛሬ 2 ሳምንት በፊት እኔ ራሴ ስኳር እቅም ነበረ። በቃ ስኳር በጣም እቅም ነበረ። ስለዚህ ከዛን ቀን ጀምሮ አቁሜ አሁን ስኳር ስለማልቅም አሁን መናገር ስለምችል ነው የተናገርኩት አለ። ይሄ ነው ትልቅነት።
ዛሬ እኛም ልክ እንደ ጋንዲ እያቆምን መልእክት ማስተላለፍ እንድንችል ፈጣሪ ይርዳል። ስለዚህ በዓለማችን ላይ ያሉ ትላልቅ ሰዎችን የፈጠሩት ቤተሰብ ናቸው። ማንዴላ ማነው መሪክ ሲባል እንዲህ እንድትሆን ያደረገ ሲባል አባቴ ነው ያለው። ጆን ሲ ማክስዌል ማነው ሲባል አባቴ ነው ያለው። ቅድም ያነሳችሁ ቤንን የፈጠረችው እናቱ ናት። ወላጆች ጊዜ ሰተን ልጆቻችን እንምራ። አንድ ታሪክ በጣም የገረመኝን ልናገር። አንድ ብዬ ነበረ፣ እችን ያዟት። ሰዓት የለንም ለምትሉት ባራክ ኦባማ ፕሬዝዳንት እያለ የሚታወቁበት ትልቁ ነገር ለሴት ልጆቻቸው፣ ሴት ልጆቹ ሁል ጊዜ ካለው እንግዲህ የአሜሪካ መሪ ማለት በጣም የዓለም መሪ ማለት ነው። ግን ልጆቹን በአስመካሪ ሳይሆን ወይንም በፕሮፌሽናል ሳይሆን ራሱ ጊዜ ስኬጁል አድርጎ እቤት ውስጥ በመገኘት ለልጆቹ በመገኘት አብረው መጽሐፍ የሚያነቡበት ጊዜ አለ። አብረው ቤተክርስቲያን የሚሄዱበት ጊዜ አለ። አብረው ማዕድ ላይ በስነ ስርዓት የሚበሉበት ከልጆቹ ጋር ጊዜ አለ። ይህንን ለማንም አያስነካም። ምክንያቱም ማሳደግ በምሳሌ እንደሆነ የኦባማ ቤተሰብ በትክክል ያውቃል። ዛሬም ወላጆች ከባድ ጥያቄ አንድና አንድ፣ እሱም በምሳሌ መምራት ነው። በምሳሌ መምራት እንድትችሉ ሁላችሁንም ፈጣሪ ይርዳችሁ በማለት መልእክቴን አጠናቅቃለሁ። ቴንክ ዩ። የሃይሌክ ትምህርት ቤት ማኔጂንግ ዳይሬክተር ሚስተር ሽመክት በጋሻውን አንድ ጊዜ እስቲ ሞራል ስጡልኝ ባካችሁ። እናመሰግናለን ወላጆች። ሪም ሁሴን ሰባይፍ ሙሳ፣ ሪም ሁሴንና ሰባይፍ ሙሳ ልጋብዛቸው እስቲ። የኬጂ ተማሪዎች ናቸው። ሪም ሁሴን እና ሰባይፍ ሙሳ። Preparatory Afan Oromo student. My name is Sabaif Musa. I am preparatory Afan Oromo student. Conversation between two friends and about shopping. Hello Sabaif, how are you? We are good, thank you. What about you? I am also good. Are you free today? Yes, I am free today. Why are you asking me? Because I am going to shopping, so please come with me. So why not shopping is my favorite activity. I know. We time for go for shopping. 5 p.m. evening. Okay, I will reach at the right time. Okay, dear, have a great day. Son to you, this see you soon. Thank you for listening. Thank you for listening, guys. ስሜ ሆናለት አብዲ ይባላል። የመጣሁት አንደኛ ክፍል ነው። አሁን ማቀርብላችሁ ግጥም ነው። የግጥሜ ርዕስ ዝምታ። ዝምታ ድምፅ የሌለው እይታ፣ በአንድ ንግግር የተደታ፣ ላለመቀበል ለሰው ዘንዳ ከተናገሩ ሰለውዳ፣ በሌላ ማንነት ለመሞደስ ከንቱ ሰዎችን ለመሞደስ፣ በኃላፊ ፊት ለመጎለባበስ በልጦ ይገኛል ዝም ማለት። ሳያዱ አዋቂ መስለው ተመተቸት፣ አለማውራት አይደለቱ አለማወቅ። የሚያወዱትን ለሚያወዱ ተመዘባረቅ፣ በውስጡ ትምስት ሰንቷል ያሰው ነነሰንቃል። ሁሌ ከፍታ ላይ ይታያል በጫጫታው ንግስት አይታ። ታዲያ ምን አለበት ዝምታ? ስላዳመጣችሁኝ አመሰግናለሁ። ዝምታ ሆናሊያትን ከልብ አድርገን እናመሰግናለን።